ሰላም ሰላም እንደምን አላችሁ በዛሬው ትምህርታችን የምናየው ስለ ኢንዱስትሪ ነው። ኢንዱስትሪ ማለት አንዱ የምጣኔ ሀብት ዘርፍ ሲሆን የተለያዩ የግብርና እንዲሁም የደን እና የማዕድን ውጤቶችን በመቀየር ለማህበረሰቡ ወይ ደግሞ ለተጠቃሚው ቀላል በሆነ መንገድ ያቀርባል ማለት ነው። ለምሳሌ የግብርና ውጤቶችን ወይ ደግሞ ግብአቶችን የሚጠቀሙ ኢንዱስትሪዎች አሉ። ከበቆሎ ገብስ ስንዴ ሊሆን ይችላል እና የተለያዩ ለውዝ አኩሪ አተር በመጠቀም የተለያዩ ምርቶችን ሰዎች በቀላሉ እንዲጠቀሟቸው ለማድረግ ይረዳሉ ማለት ነው። ከደን ወይ ደግሞ ከእጽዋት የሚጠቀሙት ደግሞ ለምሳሌ የወረቀት ኢንዱስትሪዎች ወይም ደግሞ የጎማ ኢንዱስትሪዎች የመኪና ጎማ ማለቴ ነው። እነዚህ ኢንዱስትሪዎች ከእጽዋት ውጤቶች ወይ ደግሞ የእጽዋት ውጤቶች ይጠቀማሉ። አንዳንድ ኢንዱስትሪዎች ማዕድን ይጠቀማሉ። ከነዛም መካከል ላይ ለምሳሌ የሲሚንቶ ፋብሪካ ብንወስድ ወይ ደግሞ የብረታ ብረት ፋብሪካ ብንወስድ የተለያዩ ማዕድናትን እንደ ግብአት ይጠቀማሉ ማለት ነው። እሺ ሌላው ነገር እንደ ሀገር ወይም እንደ ክልላችን ሁለት አይነት ኢንዱስትሪዎች አሉ። አንደኛው የጎጆ ኢንዱስትሪ ሁለተኛው ደግሞ ዘመናዊ ኢንዱስትሪ ነው። የጎጆ ኢንዱስትሪ የምንለው ባህላዊ ኢንዱስትሪ ነው። የሚሰራውም በጎጆ ነው ወይ ደግሞ በትንሽ መጠን ነው የሚሰራው ወይም ኋላ ቀር ኢንዱስትሪ ተብሎ ይታወቃል። በሰው እጅ ነው የሚሰራው ይሄ ኢንዱስትሪ። የማምረቻ ቁሳቁሶቹም ባህላዊ ናቸው ወይ ደግሞ ኋላ ቀር ናቸው። የማምረት አቅሙ በጣም አነስተኛ ነው። የተለያዩ የእርሻ መሳሪያዎች ለምሳሌ እንደ ማረሻ ወገል ምናምን ነገሮች የሚሰሩት በእነዚህ በጎጆ ኢንዱስትሪዎች ነው። ሌላው ደግሞ የቤት ቁሳቁሶች ለምሳሌ እንደ ድስት ያለ ምጣድ ያለ የተለያዩ ቁሳቁሶች በእነዚህ በጎጆ ኢንዱስትሪዎች ይሰራሉ። ሌላው ደግሞ አሁንም የልብስ የባህል ልብስ አሁን ለምሳሌ የሀገራችን የባህል ልብስ ሸማ ማለቴ ነው። ያ የሚሰራው በጎጆ ኢንዱስትሪ ነው። የተለያዩ የባህል ልብሶችን ያዘጋጃሉ። የሸክላ ስራ ምጣድ ሊሆን ይችላል ድስት ሊሆን ይችላል ጀበና ሊሆን ይችላል እነዚህን ነገሮች ያዘጋጁልናል። ሌላው የብረት ቅጥቀጣ ስራ ያለው ደግሞ ቅድም ላይ ለግብርና ወይ ደግሞ ለእርሻ መሳሪያ የምንጠቀማቸው እንደ ማረሻ ያሉ እንዲሁም ወገል ያሉትን በመስራት ካራ ሊሆን ይችላል። የተለያዩ ጎራዴዎች በመስራት ሰዎቹ በቀላሉ እንዲጠቀሙ ያደርጋል ማለት ነው። እሺ ሌላው ደግሞ በእነዚህ በጎጆ ኢንዱስትሪዎች ላይ ያለ ነገር አብዛኛው ስራው የሚሰራው ሙሉ በሙሉ ማለት ይቻላል በእጅ ነው። እና ደግሞ በባህላዊ ነው። አንድ ሰው የሽመና ስራ ለመስራት ቢፈልግ ግዴታ የሚሰራው በእጁ ነው። የሸክላ ስራ ድስት ለመስራት ምጣድ ለመስራት ቢፈልግ እነዚህ ስራዎች የሚሰሩት በእጅ ነው። ምንም አይነት ማሽን አይጠቀሙም ማለት ነው። ስለዚህ ለዛ ነው አነስተኛ መጠን ያለው ምርት የሚያመርቱት። እና ደግሞ የተለያዩ ባህላዊ የሆኑ ቁሳቁሶችን ነው የሚጠቀሙት ማለት ነው። እና እዚህ ጋር ደግሞ ሌላው ነገር ምንም አይነት ኢነርጂ ለምሳሌ ከመብራት የሚሰራ ሊሆን ይችላል ወይ ደግሞ ከነዳጅ የሚሰራ ነገር አያስፈልጋቸውም ማለት ነው። ቀጣዩ ደግሞ ዘመናዊ ኢንዱስትሪ ነው። ዘመናዊ ኢንዱስትሪ የምንለው ደግሞ ከዛኛው በተለየ ነዳጅ ወይም ኤሌክትሪክ ሀይል ይጠቀማል ማለት ነው። ወይ ደግሞ ማሽኑን ለማንቀሳቀስ ኢንዱስትሪውን ለማንቀሳቀስ ሀይል ይፈልጋል ነዳጅ ወይም ከኤሌክትሪክ የሚሰራ ነገር ይፈልጋል ማለት ነው። ስለዚህ እነዚህ በዘመናዊ ኢንዱስትሪዎች የሚባሉት ብዙ ያመርታሉ። እነዚህ ኢንዱስትሪዎች በሁለት መልኩ ይከፈላሉ። አንደኛው ቀላል ኢንዱስትሪ የሚባል አለ። ሁለተኛው ደግሞ ከባድ ኢንዱስትሪ የምንላቸው ማለት ነው። ቀላል ኢንዱስትሪ የምንላቸው ቀለል ያሉ ጥሬ እቃ ይጠቀማሉ። ከዛ ደግሞ እነዛን ምርቶች ያከፋፍላሉ። ለምሳሌ ቀላል ኢንዱስትሪ የምንላቸው የሚጠቀሙት ግብአት ቅድም ከዛ እንዳልነው መጀመሪያ ላይ እንዳልነው ኢንዱስትሪዎች ግብአታቸውን ከእጽዋት ወይ ደግሞ ከደን ሊሆን ይችላል ወይ ደግሞ ከእርሻ ስራ ሊሆን ወይም ከግብርና ምርቶች ሊሆን ይችላል ወይ ደግሞ ከማዕድን ሊሆን ይችላል። እና ቀላል ኢንዱስትሪ የሚጠቀመው እንደ ጥሬ እቃነት ወይ ደግሞ እንደ ግብአትነት የሚጠቀመው የግብርናን እና የእጽዋት ውጤቶች ብቻ ነው የሚጠቀመው። ለምሳሌ የምግብ ኢንዱስትሪዎች የመኮረኒ ሊሆን ይችላል የዱቄት ሊሆን ይችላል የተለያዩ የጨርቃ ጨርቅ ኢንዱስትሪዎች ጥጥ ይጠቀማሉ። የመጠጥ ኢንዱስትሪዎች ቢራ ላይ ገብስ አለ ስኳር ላይ ለምሳሌ አሁን ሸንኮራ አገዳ ይጠቀማሉ ሸንኮራ አገዳ እጽዋት ወይም ደን ነው። ደግሞ ወረቀት ኢንዱስትሪዎች ደግሞ አሁንም እንደዚሁ ዛፎችን ይጠቀማሉ። የመሳሰሉት በአጠቃላይ የደን ውጤቶችን እና ደግሞ የግብርና ውጤቶችን በመጠቀም ቀላል ኢንዱስትሪ ይባላሉ። እነዚህ ኢንዱስትሪዎች ግብአታቸው የግብርና ወይም የእጽዋት ውጤቶች ነው ማለት ነው። ቀጣዩ ደግሞ ከባድ ኢንዱስትሪ የምንለው ነው።
ከባድ ኢንዱስትሪ የምንለው ደግሞ ከባድ መጠን ያለው ማምረት ይችላሉ እና ደግሞ ሰፊ ቦታ ሰፊ ጊዜ ይፈልጋሉ። ብዙ ገንዘብ ወይም የሰው ሀይል ይፈልጋሉ። እነዚህ ፋብሪካዎች ወይ ደግሞ ኢንዱስትሪዎች ከቀላል ኢንዱስትሪ የሚለዩበት ግብአታቸው ማዕድን ብቻ ነው። ማዕድንን እንደ ጥሬ እቃ ይጠቀማሉ። የብረታ ብረት ፋብሪካዎች የሚጠቀሙት ማዕድን ነው። ሲሚንቶ ፋብሪካዎች የሚጠቀሙት ማዕድን ነው። እነዚህ በአጠቃላይ ማዕድንን ብቻ ለጥሬ እቃነት የሚጠቀሙ ኢንዱስትሪዎች ከባድ ኢንዱስትሪ ይባላሉ። ቀላል የሚባሉት ደግሞ የግብርናና የእጽዋት ውጤቶችን የሚጠቀሙ ኢንዱስትሪዎች ናቸው ማለት ነው። እንደ አጠቃላይ ዛሬ ያየናቸው የኢንዱስትሪ አይነቶች በሁለት መልኩ ከፍለናቸዋል። የመጀመሪያው የጎጆ ኢንዱስትሪ፣ ሁለተኛው ደግሞ ዘመናዊ ኢንዱስትሪ። የጎጆ ኢንዱስትሪ የምንላቸው ባህላዊ የማምረቻ ቁሳቁስ ይጠቀማሉ። በሰው እጅ ነው የሚሰሩት። ብዙ ምርት አያመርቱም። ዘመናዊ ኢንዱስትሪዎች የምንላቸው ደግሞ በተቃራኒው ብዙ ምርት ያመርታሉ። የሰው እጅ ወይ ደግሞ ከሰው ጋር ላይገናኝ ይችላል። በማሽን ብቻ ሊሰራ ይችላል። እና ደግሞ ከዛኛው ጎጆ ኢንዱስትሪ ላይ ምንም አይነት ሀይል አያስፈልገንም። እዚህኛው ጋር ስንመጣ ደግሞ በዘመናዊ ኢንዱስትሪ ደግሞ ስንመጣ ቀላልም ሆነ ከባድ ሁለቱም ሀይል ወይም ኢነርጂ ይጠቀማሉ ማለት ነው።